ይህንን ቪዲዮ ሙሉውን ሳታዩ ሳታዳምጡ ምንም አይነት አስተያየት ኮሜንት አልፈልግም። ስለዚህ ሁሉም ኢትዮጵያዊ ከዳር እስከ ዳር ከጫፍ እስከ ጫፍ ከሀገር ቤትም ከውጭም ያላችሁ ይህን ቪዲዮ በማርያም በምትወዱት በእግዚአብሔር በፈጠራችሁ ብያችኋለሁ እንድታዩልኝና አይታችሁ ሀሳብ እንድሰጡበት ስል በእግዚአብሔር ስም ጠይቃለሁ። ትጥቅ ከያዙት በላይ ከታጠቁት አካላት በላይ ከመንግስት በላይ ሶሻል ሚዲያው ነው ሀገር እያፈረሰ ያለ። ሶሻል ሚዲያ ነው ሀገሪቱን እየናጣት ያለ። ስልጣኔው አልተስማማንም። ስልጣኔው አላርጅ ሆኖብናል። ስልጣኔው ለኛ ኢትዮጵያውያን ሞት ይዞብን መጥቷል። ስልጣኔው ለኛ ኢትዮጵያውያን ፍቅራችንን አሳጥቶናል። ሰላማችንን አሳጥቶናል። በሰላም እንድንኖር ስልጣኔያችን እየፈቀደልን አይደለም። ዘመናዊ አልትራ ስልክ ይዛችሁ፣ ዘመናዊ ታብሌት ስልክ ይዛችሁ፣ ዘመናዊ አይፎን ስልክ ይዛችሁ፣ ዘመናዊ ሳምሰንግ ስልክ ይዛችሁ ለስድብና ለጥላቻ ለመገዳደል የምትጠቀሙበት ከሆነ ምን ይሰራላችኋል? ምንስ ይጠቅማችኋል? ችግሮቻችንን በማጥበብ ያለፉ ችግሮቻችንን በመተው ወደፊት በሚመጣው ዘመንና ጊዜ ተከባብረን ተፋቅረን ተዋደን እንድንቀጥል መስራት ይሻላል ወይስ ያለፈውን ቁርሾ፣ ያለፈውን ጥላቻ፣ ያለፈውን መገዳደል፣ ያለፈውን ሁሉ እያነሳን ገና ለሚወለዱት ገና ላልተወለዱት ለአዲሱ ትውልድ ጥላቻን እየፈጠር መሄድ ነው ያለብን። ይህ ትውልድ እኳን ነግረው እኳን አዳምጦ እኳን ሰምቶህ ፈጥሮ የሚያወራ ለጠብ የሚቸኩል ለጥላቻ የሚፋጠን ትውልድ ነው። እኔ በእውነት ልነግራችሁ የምፈልገው ሁሉን ነገር ስናወራ ሁሉን ነገር ስንናገር ፖለቲካ ይዘት እየያዘብን ተቸግረን ነው እንጂ የምታዳምጡን ከሆነ የሚያስፈልገን ሰላም ነው፣ የሚያስፈልገን አንድነት ነው፣ የሚያስፈልገን ፍቅር ነው። የኦሮሞ ማህበረሰብ አንዳችም ጥፋትም አላጠፋም፣ ወደፊትም አያጠፋም። የአማራ ማህበረሰብም አንዳችም ጥፋት አጥፍቶ አያውቅም፣ ወደፊትም አያጠፋም። ገዢዎች ግን እየተቀያየሩ የሀገሪቱን ሀገረ መንግስት በተቆጣጠሩ ጊዜ ገዢ መደቦች አጥፍተውም ጥሩ ሰርተውም ሊሆን ይችላል። በእነዚህ ገዢ መደቦች እየተጣላን እየተገዳደን ሰላማችንን ጠፍቶ የምንቀጥል ከሆነ በጣም አሁንም አደጋ ላይ ነን። ስለዚህ ገዢ መደብንና ማህበረሰብን እንለይ። ገዢ ባለስልጣን ቢሳሳትም ጥሩ ስራ ሊሰራ ይችላል። ሲሳሳት ስህተቱን አብረን ማውገዝ፣ ጥሩ ሲሰራ ጥሩ ስራውን አብረን ማወደስ። በኢትዮጵያ ሀገረ መንግስት እስካሁን የተሾሙት ባለስልጣናት ሁሉ ኢትዮጵያ መሪዎች ተብለው እንጂ የተሾሙት የአማራ መሪ፣ የኦሮሞ መሪ፣ የትግራይ መሪ፣ የወላይታ መሪ፣ የምን መሪ እያልን በታሪክ አናውቃቸው። የምናውቃቸው የኢትዮጵያ ነገስታት፣ የኢትዮጵያ አጼዎች፣ የኢትዮጵያ ጠቅላይ ሚኒስትር፣ የኢትዮጵያ እያለ ነው የምናውቃቸው። የማንም ማህበረሰብ ጠቅላይ ሚኒስትር እስካሁን አልተሾመም። የማንም ማህበረሰብ አጼ ንጉስ አልተሾመም። የተሾመ በኢትዮጵያ ሀገረ መንግስት ሀገረ መንግስቱ ሲመሩ የነበሩ ከሁሉም ብሔር ብሔረሰብ የነበሩ ባለስልጣናት ነበሩ። እነዚህ ባለስልጣናት ላጠፉት ጥፋት
የሞቱትን እግዚአብሔር ይጠይቃቸው፣ በህይወት ያሉትን ደግሞ ከስህተታቸው እንዲማሩ ከጥፋታቸው እንዲመለሱ ከጎናቸው ሆነን መምከር መዘከር ሲገባ አንዱ ባጠፋው ጥፋት ማህበረሰብ የሚገዳደልበት፣ ማህበረሰብ ወደ ጥላቻ የሚገባበት፣ ማህበረሰብ ችግር ውስጥ የሚገባበት መሆን የለበትም። ስለዚህ በሶሻል ሚዲያ ያለነው አንቂዎች የአማራም፣ የኦሮሞም፣ የትግራይም የሌሎች ብሔረሰቦች ቅድሚያ መስጠት ያለብን ሰላምን ነው። ቅድሚያ መስጠት ያለብን ፍቅርን ነው። ቅድሚያ መስጠት ያለብን አንድነትን ነው። ቅድሚያ መስጠት ያለብን መከባበርን ነው። ቅድሚያ መስጠት ያለብን ለጥሩ ነገር ነው። ምን ነው ያልተገረዘ ምላሳችንን፣ ያልተገረዘ አንደበታችንን፣ ያልተገረዘ ማንነታችንን ይዘን መተን ወደ ሶሻል ሚዲያውን መርዝ የምንረጭበት ለምንድን ነው? ለምንድን ነው ጥላቻ የምንዘራበት? ለምንድን ነው ጦርነት የምንዘራበት? ለምንድን ነው መገዳደል የምንዘራበት? እናስብ እንጂ ወደፊት ለሚመጡት ልጆቻችን፣ ወደፊት ለሚመጡት የልጅ ልጆቻችን እናስብ እንጂ። እኛ ለ50 ዓመት ለ60 ዓመት ስንገዳደል ከቆየን የኛ ልጆችና የኛ ልጆች እድሜ ልክ ሲገዳደሉ እንዲኖሩ ነው የምንፈቅድላቸው? እኛ አሁን ሰላም አጥተናል። የኛ ልጆች ሰላም ማግኘት የለባቸውም? እኛ አሁን ፍቅር ናፍቆናል። የኛ ልጆች ፍቅር ማግኘት የለባቸው? እኛ አሁን አንድነት ናፍቆናል። የኛ ልጆች አንድነት ማግኘት የለባቸው? እኛ የጦርነት ድምፅ ሰልችቶናል። የኛ ልጆች ይህን ነገር ጦርነት እንዳያዩ መስራት የለብን? የሰው ልጅ እኮ ኃላፊ ነው፣ ሟች ነው። ታሪኩ ግን አይሞትም፣ ሲነገር ይኖራል። የዚህ ቀደሙ ታሪክ የሚያጋድለን ከሆነ፣ የዚህ ቀደሙ ታሪክ የሚያባላን ከሆነ፣ የዚህ ቀደሙ መለያየት ለዛሬው ጠንካችን ከሆነ ዛሬ የምንሰራው ታሪክ ስለነገ አያጋድለንም ብላችሁ ታስባላችሁ? ትናንትና ቪዲዮ በሌለበት፣ ትናንትና ዘመናዊ ስልክ በሌለበት፣ ትናንትና ቲክቶክ በሌለበት፣ ትናንትና ዩቱብ በሌለበት፣ ትናንትና ፌስቡክ በሌለበት፣ ትናንትና ምንም ድረገጽ በሌለበት በተነገረን ነገር ተነሳስተን ከተገዳደን ከተለያየነ ከተነቃቀፍነ ዛሬ ስልካችን ሁሉ መረጃ በሚይዝበት ዘመን፣ የተናገርነው ሁሉ በሚቀመጥበት ዘመን፣ ያወራነው ሁሉ ተመዝግቦ በሚቀመጥበት ዘመን፣ ግድያችን በላይ በሚተላለፍበት ዘመን፣ አንዱ ገሎ በእሳት አቃጥሎ ቪዲዮ ሰርቶ በሚለቅበት ዘመን፣ ብዙ መረጃ ባለበት ዘመን ወደፊት ከዚህ የበለጠ እንገዳደልን ብላችሁ ታስባላችሁ? እንገዳደላለን። ይህ ነገር እንዳይፈጸም፣ ይህ ነገር እንዳይሆን ሁላችንም ኃላፊነት መውሰድ አለብን። ኃላፊነት መውሰድ አለብን። ኃላፊነቱ ምንድን ነው? መንግስትም የራሱን ኃላፊነት መውሰድ አለበት። የሃይማኖት አባቶች የራሳቸውን ኃላፊነት መውሰድ አለባቸው። ወጣቱ የራሱን ኃላፊነት መውሰድ አለበት። ስልህ የጥላቻ የጦርነት ኃላፊነት ሳይሆን የሰላም፣ የፍቅር፣ የአንድነት ኃላፊነት። እናቶቻችን፣ እህቶቻችን ኃላፊነት አለባችሁ። ነገሮችን ማብረድ አለብን። ሀገር እኮ ነው የያዝነው፣ ሀገር እኮ ነው የተሸከምነው። ይህች ሀገር ስትፈርስ እንደ የመን፣ እንደ ሊቢያ፣ እንደነ ሶሪያ ልመና ወዴት ሀገር ነው የምንሄደው? ኬንያ ወይስ ሱዳን ወይስ ጅቡቲ? ወዴት ሄደን ነው የምንሰደደው? እስቲ ንገሩ ኢትዮጵያውያን፣ አስቡ እንጂ አደብ ግዙ እንጂ። ፍቅር ካለ ይቺ ሀገር ለሁላችንም በቂ ነች። አምሬ ነው በቂ ነች። ከምናወራው በላይ አልሰራንም። ለጥላቻ ከምናደርገው በላይ ለልማት ብንነሳ ምን ያህል እድገታችን ይፋጠናል። እና እኔ ልብ ብዬ ሳየው ሶሻል ሚዲያውን አዳማጭ የለንም፣ አንደማመጥም፣ አንሰማማም።
አብዛኛውን ነቀፌታ፣ ጥላቻ፣ መለያየት ባለበት ቤት የምንሰበሰብ እንጂ ሰላማዊ ባለበት ቤት ተገናኝተን ስለ ሀገር ፍቅር፣ ስለ ሀገር አንድነት፣ ስለ ህዝቦች ታሪክ ጥሩ ጎናቸውን አውርተን አናውቅም። ስለዚህ የመጨረሻ ሀሳብ የምሰጠው የኦሮሚያ ማህበረሰብ፣ የአማራ ማህበረሰብ፣ የትግራይ ማህበረሰብ፣ የሁሉም ብሔር ብሔረሰብ ህዝቦች ልጆቻችሁን መምከር መዘከር አለባችሁ። ምክንያቱም አገር ከፈረሰ በኋላ ሊጨበጥ ሊያዝ አይችልም። አገር ከመፍረሱ በኋላ በፊት ብትንትናችን ከመውጣታችን በፊት እየራሳችን ወይኔ እንደዚህ ማለት የለብኝም ብለን ቁጭት ውስጥ ከመግባታችን በፊት አሁን ይቺ ሀገር ወደ ሰላም የምትመጣበትን በሶሻል ሚዲያ ትጥቅ ከያዙት በላይ ከታጠቁት አካላት በላይ ከመንግስት በላይ ሶሻል ሚዲያው ነው ሀገር እያፈረሰ ያለ። ሶሻል ሚዲያ ነው ሀገሪቱን እየናጣት ያለ። ሶሻል ሚዲያ ነው ሀገሪቱን እያቃወሳት ያለ። እኔ በእውነት አንድ ነገር ማስበው ስልጣኔው አልተስማማንም። ስልጣኔው አላርጅ ሆኖብናል። ስልጣኔው ለኛ ኢትዮጵያውያን ሞት ይዞብን መጥቷል። ስልጣኔው ለኛ ኢትዮጵያውያን ፍቅራችንን አሳጥቶናል። ሰላማችንን አሳጥቶናል። በሰላም እንድንኖር ስልጣኔያችን እየፈቀደልን አይደለም። ስለዚህ ሰው ሲሰለጥን እኮ አንተ አውሮፓ እየኖርክ፣ አንተ አሜሪካ እየኖርክ፣ አንቺ አረብ ሀገር እየኖርሽ፣ እናንተ በጥሩ ማንነት እየኖራችሁ ይህን ድሃ ማህበረሰብ ኑሮ የተወደደበት፣ ጋዝ የተወደደበት፣ ጤፍ የተወደደበት፣ ዘይት የተወደደበት፣ ትራንስፖርት የተወደደበት፣ ሁሉም ነገር የተወደደበት ማህበረሰብ ችግሩን እያባስክበት፣ በነገር እየቆሰቆስከው፣ በጥላቻ እየቆሰቆስከው ካደምሃው ይህ ማህበረሰብ ለግጭት ለውከት ቅርብ ይሆናል ማለት ነው። ስለዚህ የሚጠበቅብን የሞቱትን ወንድሞቻችንን ነፍስ ይማር፣ የሞቱትን እህቶቻችንን ነፍስ ይማር፣ የሞቱትን አባቶቻችንን ነፍስ ይማር፣ የሞቱትን ወገኖቻችን ነፍስ ይማር እያልን ወደፊት ሌላ ትውልድ እንዳይሞት፣ ሌላ ሀዘን፣ ሌላ መከራ እንዳይመጣ ምን ሰርተናል፣ ምንስ እየሰራን እንገኛለን የሚለው ላይ ሀሳብ ተሰጥቶበት ሀሳብ ሰተንበት እኔ በእውነት ልንገራችሁ እንላችሁ መንግስትም ቢሆን ሀሳባችን ሳትንቅ የሃይማኖት አባቶችም ለሰላም ዝግጁ ሆናችሁ ሁሉን ማህበረሰብ የሚቀራረብበትን ሰላም የሚፈጠርበትን አንድነት የሚፈጠርበትን ስራ ብትሰሩና ይህ ትውልድ ከያዘው አቅጣጫ ቀይረን ወደ ሰላም ብናመጣው የተሻለ ነው ብዬ ነው የማስብ። ይሄ ቪዲዮ ለሁሉም እንዲዳረስ ሼር ላይክ አድርጉልኝ። ስላዳመጣችሁኝ አመሰግናለሁ።